ዮ ጋይስ እንዴት ናችሁ? ሰላም ናችሁ? ዛሬ ስለ ዩቲዩብ አውቶሜሽን ቻናሎች አንዳንድ ነገር እላችሁ ነው እና ዩቲዩብ አውቶሜሽን ቻናል ደግሞ መስራት የምትፈልጉ ሰዎች ኮሜንት ላይ እየገባችሁ ዩቲዩብ አውቶሜሽን ብላችሁ ጻፉ። እኔ ሁላችሁም በዚህ ላይ ለምትሰሩ ሰዎች ሰፖርት አደርጋለሁም። እኔም አዲስ ጀማሪም ስለሆንኩ ጀማሪ ስላችሁ ያው ከዚህ ቀደም ሞክሬዋለሁኝ። የሄድኩበት መንገድ አለ፣ ያየሁት ነገር አለ እና የሰራልኝን ነገር ሼር አደርጋችኋለሁ ማለት ነው። በመጀመሪያ ዩቲዩብ አውቶሜሽን ማለት ባጭሩ ፌስለስ ቻናል ማለት ነው ባጭሩ ማለት ነው። እና አውቶሜሽን ቻናሎች ሆነው ስፔሻሊ ደግሞ የውጭ ኮንቴንት ቢሆኑ ያው ዋናው ታርጌቱ ገንዘብ ከሆነ የውጭ ኮንቴንቶች ቢሰሩ አሁን ላይ በጣም ቀላል ነው የውጭ ኮንቴንት መስራት። እድሜ ለኤአይ ብዙ ነገሮች በጣም ቀላል እየሆኑ ነው ያሉት እና ከሆነ አውቶሜሽን ቻናል ከሆነ የውጭ ቻናል በፋይናንስ ላይ ምናምን ፋይናንስ ስፔሻሊ ፋይናንስ ሌግሪ ነገር ምናምን እንደዛ ቢሆን ሞር ተመራጭ ነው። እና አሁን ላይ በቃ ስል ባለኝ መረጃ መሰረት አውቶሜሽን ቻናል ላይ ትልቁ ዳገት የሚሆነው ቻናሉ አንዴ በደንብ እይታ እስከሚያገኝ እና ደግሞ ሰብስክራይበር እስከሚሞላ 1000 ሰብስክራይበር እና 4000 ሰዓት እስከሚሞላ ያለው ሂደት ብቻ ነው። ከዛ በኋላ አውቶሜሽን ቻናል ላይ አንድ ቪዲዮ በሳምንት በወር 3-4 ቪዲዮ አይደለም የሚሰራው እና በቀን ውስጥ እስከ 3 አቅማችሁ እንደፈቀደ 4 ቪዲዮ ሊሰራ ይችላል። እና ሜቢ ከምትሰሯቸው 10 ቪዲዮዎች አንዱ ቪዲዮ 10,000 20,000 30,000 ቫይራል የመውጣት ቻንሱ ይኖረዋል። እና ከዛ ሁሉ ቪዲዮ ውስጥ አንድ ቪዲዮ ቢወጣ ቢያንስ ያ የውጭ ኮንቴንት ስለሆነ ክፍያውም ደግሞ ከፍ ይላል ማለት ነው። ስለዚህ ከጀመራችሁ አይቀር የውጭ ኮንቴንት ቢጀምሩ አሪፍ ነው። እኔም አሁን በቅርብ ስለ ክሪፕቶ ስለ ፋይናንስ ላይ እንትን የሚል የጀመርኩት ቻናል አለ። ከጀመርኩት 4 ቀን ሆኖኛል እና ጥሩ ነው፣ አሪፍ ነው። እንደውም መጀመሪያ ላይ ትንሽ ያስቸግራል ቻናሉ እንትን እስከሚል አንድ ዩቲዩብ እስከሚያውቀው አልጎሪዝም እስከሚረዳው ድረስ ያስቸግራል ቪዲዮዎች ቫይራል መውጣት። ግን ቢሆንም ሾርቶችን በመልቀቅ ያለማቋረጥ በቀን አንዳንድ ቪዲዮ እየሰራችሁ ማስለመድ፣ እናንተ ሮቦት አለመሆናችሁን ሰው መሆናችሁን ማሳየት። የሆነ ሰዓት አንደኛው ቪዲዮ ቡም ብሎ አንዴ ደግሞ ቫይራል መውጣት ከጀመረ አሪፍ ነው። አሪፍ እንትን ከሆነ አሪፍ ስራ የምትሰሩ ከሆነ አንድ ቪዲዮ ብቻ ለምሳሌ 10 ደቂቃ ቪዲዮ ወይ 20 ደቂቃ ቪዲዮ ሰርታችሁ ፐብሊሽ ያደርጋችሁት አንዱ ብቻ ወደ 20-30 ሺህ ቪው ቢያገኝ ዋች አወር ይሞላል ማለት ነው። ገብታችኋል? ስለዚህ ግን እንደዛ ሊታይ የሚችሉ ኮንቴንቶች፣ ርዕሶች፣ ታጎችን በመጠቀም መስራት ነው የሚጠበቅባችሁ። መስራት የምትፈልጉ ሰዎች ካላችሁ ቴሌግራም ግሩፕ ከስራ አስቀምጥላችኋለሁ። እየገባችሁ እዛ ላይ ዲስከስ ማድረግ እንችላለን። አዳዲስ መረጃዎች፣ ሀሳቦች ካላችሁ እንዴት አድርጌ ላሳድግ። እውነቴን የምላችሁ አሁን እኔ አዲሱ ቻናል ላይ 10 ሰብስክራይበር ነው ያለው። 10 ሰብስክራይበር ነው ያለኝ። ከዚህ ቀደም ግን የውጭ ቻናል ሆኖ ሪሊጂየስ ነው፣ ሃይማኖታዊ ነው። ከፍቼ 4,000 አካባቢ ደርሼ ምናምን ከዛ በቃ የሆነ ትንሽ ሲያስቸግረኝ እንትን ምናምን በቃ ተስፋ ቆርጬ ተውኩት። ይሄን ችግር ማለት ነው። አሁን ላይ ግን ሰግጠን አብረን እንሰራለን። ኖርማል ሾርቶችም ያግዙታል፣ ግን ሞር ደግሞ ለዋች አወሩ ቪዲዮዎችን በደንብ ፐብሊሽ ቢደረግበት አሪፍ ነው። ስለዚህ እናንተ መስራት የምትፈልጉ ሰዎች ሪሊ ቁርጠኛ ከሆናችሁ አብረን ለውጡን እናየዋለን። በ4 ቀን ውስጥ ነው 10 ሰብስክራይበር የደረስኩት። የሆነ 1-2 ቪዲዮዎች ቫይራል እየወጡ ነው ያሉት። እንግዲህ ከ4 ቪዲዮ ውስጥ ቫይራል መውጣት ማለት በጣም ከባድ ነው፣ ግን አሪፍ ነው። አንዳንድ ሰዎች ብዙ የሚያስጠብቃቸውም ሰዓት ይኖራል። ለምን እንደሚሰሩት ተምኔል ይወስነዋል፣ ዲስክሪፕሽኖቹ ይወስኑታል ምናምን ነገር እና ውስጥ የሚሰሩት ቪዲዮ ደግሞ ሞር በጣም አሪፍ መሆን አለበት። እና የመጀመሪያ ሀሳብ ካላችሁ ቴሌግራም ላይ ግሩፕ አለ። እዛ ላይ ግሩፕ ላይ መወያየት እንችላለን። ሊንኩን ከታች አስቀምጥላችኋለሁ ማለት ነው። ስለዚህ ዩቲዩብ አውቶሜሽን ላይ በጣም ገንዘብ እየታፈሰ ነው የሚገኘው። እውነቴ ነው፣ በጣም ገንዘብ እየታፈሰ ነው የሚገኘው። ስለዚህ ከዛ ተቋዳሽ ለመሆን ደግሞ አብረን ከስክራች ጀምረን አብረን እንስራ፣ አብረን እንደግ፣ ሀሳቦችን እንለውጥ፣ ፌር እንዳደረግ። አመሰግናለሁ። እንግዲህ በዚህ ቻናል ላይ አንዳንድ ሀሳቦች እንደዚህ ማጋራበት ነው የሚሆነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኩ። ሰላም ጤና ይስጥልን። ቻው ባይ